ወይኔ በሌሊቱ ማታ በጨረቃ አንቺ ነይማ እኔ ደርሻለሁ ቆይሽኩ። ሰላም ሰላም ውድ የእድሜ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ዛሬም እንግዲህ እንደተለመደው ቪዲዮችን ከዚህም ሰብሰብ አድርጌ እናንተን ያዝናናሉ፣ ያስቃሉ እንዲሁም ያስተምራሉ ያልኳቸውን ቪዲዮዎች ይዤላችሁ ቀርቤያለሁ። እናንተም እንግዲህ እንደተለመደው ይህን ቪዲዮ ሰብስክራይብ፣ ላይክ እንዲሁም ይሄ ቪዲዮ ለሌሎች እንዲደርስ ሼር ማድረጋችሁን እንዳትረሱ። ዳይ ወደ ቪዲዮ የኔ ፍቅር የቤተሰቦችን ድግስ እንዴት አየው? ይጣፍጣል ወይ? በጣም ቆንጆ ነው። በስመ አብ። በነገራችን ላይ መደገስ ግዴታ አይደል እንዴ? የፍርፍሩ ይሁን ችግር የለም። ቡፌ ላይ ንፍሮ ወደ ለቅሶ እየገባህ ነው ነገሩ። ለአይነት እኮ ነው። አይንሽ ፍሰስ ምን ነው? እሱን ካልተመቸከው ቦሎቄ አለለ በደንብ ተዘብዝቦ ነው የተሰራው። ቦሎቄ በጣም ቆንጆ አይቼዋለሁ። በጣም ቆንጆ በስመ አብ። በተለይ ባይሰሩት ፈጣሪው እንዴ ዛሬ ጠብቀኝ፣ አንተ ጠብቀኝ እንጂ የዚህ ቤት ምግብ ካልሆነ አብሽ ይጣል እንዴ? አብሽ እኮ አለ ጭራሽ ቡፌ ላይ አብሽ። ሆዳችንን ለስለስ ያደርገዋል። እውነት በእውነት ይጣረል። አይ በፈጠረሽ እሺ ብላ ብላ ብላ። ምን ነው አናስገባም ሲሉኝ በዛው በቀረው። ምን አልከኝ? በጣም በሰለሰ የኔ እናት የተባረከ ቤተሰብ። ያዙ ያዙ ፍቅር። ምንድን ነው? ዲዘርት ነው። ዲዘርት ነው። ያዙ። እሱ ጭብጥ ነው ዲዘርቱ። ምን ነው አልተመቸም ጭብጡ? ወይስ በጥብጥ እናርግ? ጭራሽ ህይወቴን ጨብጠሽ ልትበጠብጩ። አምላኬ ምን ውስጥ ነው የከተትከኝ? የት ነበርኩ ሰው ስታገናኘኝ? አንቺ እንግዲህ አንደኛሽን ያው ምግቡን አግበተሻል። እኔ ምን ሰራልሻለሁ? ወዴት ነው? አልሞት አልኩሽ። ወጥርግ በል እስቲ ዳጣውን አምጪልኝ። እየነከርኩ ድብላ ቢያንስ ዳንኤል የጆን ይዘህ ነው። እኔ እጅ ማስታጠብ እንደማልወድ እያወቅሁ በቃ አስታጥበህ ትሄዳለህ። ችግር የለም። እሺ ታጠብ። አይ እንደ ከእንግዳው ጀምረህ ነው። ታጠቡ ጋሼ፣ እሳቸውን አስታጠቡ። ታጠቡ ችግር የለም። እሺ አይ በፍጹም እንደ እንግዳ ሳይታጠብ አይሆንም። ማስታጠብ እሳቸውን ታጠቡ። ኧረ እውነት እኔ ታጠቡ ችግር የለም። ኧረ ታጠቡ። እውነት እንዳይሆንም ስነ ስርዓታችን አይደለም። እንግዳውን አስታጠብ። ሂድ ዳንኤል አስታጠብ። ዳንኤል ታጠቡ። ኧረ እውነት እሳቸውን አስታጠቡ። እውነት በፍጹም እሺ ታጠባ። በፍጹም እንግዳ ስነ ስርዓታችን አይደለም። ታጠቡ ጋሼ። ኧረ እውነት ታጠቡ። እሺ ታጠቡ። አቦ ወይ አስማማ አንተ ባለጌ ስነ ስርዓት ሂድ ውጣ። ወዴት ነው የምወጣው? እዚህ ጋር ባዚ ቁጤ ቀረ እንትን እዚህ ጋር እኛ ላይ ነው ወገቤን አመመኝ። ወይ ተስማሙና እንትን በሉ። ሂድ ውጣ ባለጌ። ፌስታሊክ ስትሪንግ ደህና ዋሉ። እግዚአብሔር ይስጥልኝ። አንተ አሰደብከኝ አንተ ባለጌ። Unaona mtu anakunywa pombe, anapiga anasa yake safi, unamwambia unajua wewe ukiacha hizi vitu unaweza save pesa ufanye kitu kubwa sana. እኔ እኮ ብቻ አይደለም የሚገርመኝ ከነና ከጎኑ ደግሞ ሌሎች አሉ። አይታችሁታል? የተቀመጡ አሉና የሚገርም ነው። የህንድ ፊልም አንተ አላየህም እንዴ? የህንድ ፊልም በጣም አዎ። የእናንተ ዘመን ምን ነበር እስቲ ንገር። ማዘር እንዲያ ዱክ ባሬድን ቢተረ ፈያ አብሶክ ላዮሬ ላንግጂ ባንሚያና ላዮሬ አይ ሃይ ዱክ ባሬድን ቢተረ ፈያ ማዘር እንዲያ ግን የእናንተም ትልቅ ይመስለኛል። በጣም በቃ ያለቀስንበት የተላቀስንበት እንዴ በጣም ከስዘፍን ራሱ እያየው በቃ የሆነ አንድ ጠይም ህንድ ነው የምትመስለው። አይ መልኬ እንኳን ብዙ ጎሳዎችን ያካልላል አይደል? እዛ አካባቢ ያው ከኤርትራ ነው የመጣህ ይለኛል፣ አፋርም ነህ ይለኝም አለ። አዎ ስለዚህ ብዙ ህዝቦችን ፊት መምሰል እኮ መታደል ነው አይደል? አዎ በጣም ለምሳሌ ህንዱም ነገር መጥቶብኛልና ዮናታን ካህን የሻሩክ ካህን
ሻሩክ ታናሽ አዲሱ እንደኛ ግን ጣመኛ እንደደገበኝ የኛ ዘመን ደግሞ परदेसी मेरे यारा वादा निभाना तुम याद रखना कहीं भूली न जाना परदेसी जाना नहीं मुचोर चोर के ቃሉንም ለማጥናት ጥረት አላርክም። ለምሳሌ ሞቾርቾርኬ ምን ማለት ይሆን? ኧረ እኔ እንጃ። ዘፈኑን እንወደዋለን። ፊልሙ እንዲሁም ብዙም አላየውም። አዎ ዋናው ዘፈኑ ነው። ዘፈኑን ነው ማየው። ፊልሙ ትንሽ አክሽናቸውም አዎ አለው። በእኛ ጊዜ ዛፍ ነቅለው ይማታሉ። ችግር የለም ዘፈኑ ስላለ እሱ ያካክስልናል። አሁን ግን ሄሊኮፕተር በገመድ ሄሊኮፕተር ሊያወርዱ ይችላሉ። አሁንማ ራሳቸው ሰዎቹ ሲጀምሩ ታውቁ። አሁን ራሱ ሄሊኮፕተር ክሪሽ የሚል ፊልም ያው ግን ሱፐር ፓወር ምናምን ነገር ነው። ግን ምን ሆነ መጨረሻ ምን ሆነ? አውሮፕላን እንዲያረጉ ሁሉ በወንጀል ራሱ ነው እንጂ ራሱ እንዲያርጉ ወረወረብን። እኔ ገመዱ ላይ ነኝ። ለካ ታሪክ ተቀይሯል። ከዚህ በፊት የኢትዮጵያን አይደል ላይ ተወዳድረዋል ልጅና ድምጹ የሚገርም ነው። ወስታደም ሰርግ ብጠራ እንዴ ወሸሮች ማሬ ወሸራው ማሬ ጋብቻው ይሁን መልካም ፍሬ ወሸሮች ማሬ አበጀሽኛ አልወጋ ባዛር ተገኘሽ በፍለጋ አበጀሽኛ አልወጋ ነው። ምንም ውስጥ ነው እኮ የሚገባ ዮናታን። በጣም ከባህላዊ እስከ ዘመናዊ አለ። የሚገርም ድምጽ ነው ያለው በዘመናዊም በባህላዊ። ያው ማርሽ ነው አይታላ። ይሄ ደግሞ እጅ ፍሬን ነው። እሷን እሱ ወደ ኋላ ሂድ። አረና አንዴ ድገሙት ላጋ አንዴ ምላሹን ሀና አሬ ይደብራል። ምን ሆናችሁ ነው? እኛን አቁማችሁ እንዴት ያለ ነገር ነው? ከፍ አድርጋት ደግሞ አልደርስ ብላ በለው ማይ ምን ሆኖ ነው? ጭራሽ ሙሽኮር መማለ ይደርሱ አሁን ኖርማል ነው። አሁን እሺ መልሽ ተልተለ እሷ ሆነች እኮ ሳሚያ። እንደውም ከሱ ይልቅ እሷ ተሻለች። እንዴ አንተ አተኛም እንዴ? ሰዓቱን አይተዋል? ለሊት 8 ሰዓት እኮ ነው። እየሞከልኩኝ ነው። ቢያንስ ድምፁን ቀንስ። እንተኛበትኛ እንዴ ያማል እንዴ አንተ? እየሞከልኩኝ ነው። ከኢንስታግራም ቲክቶክ እየተሯሯጥኩ ቢያንስ አይኔን ደክሞኝ እንቅልፍ ሊወስደኝ ይችላል ብዬ እየሞከልኩኝ ነው። አንተ እኮ ሚስትህን አቅፈህ እየተኛ ነው። እኔ እኮ ብቻዬን ነው እየሞከልኩ ያለሁት። እንዴ እጄን አጣጥፌ ላለመተኛት እየታገልኩ ነው ይመስል እየሞከልኩኝ ነው። እቺ እየሞከልኩኝ ነው የምትለዋ አባባል ወደ ሌላ ሌብል ከፍ እያለች ነውና ብዙ የተለያየ ቪዲዮዎችን እየሰራ ነው በእንደዚህ አይነት ነገር ላይ። ያው ብቻ ህይወት በሁሉም መንገድ ሙከራ ነው። እህት ባር ማመስ ታገባ
ብሩናይና ልጅ ብሩናይ ውስጥ የሚወለድ ልጅ ማለት ነው እዚች ሀገር የሚወለድ ልጅ ከተረገዘ ጊዜ ጀምሮ ልጁ ተወልዶ አድጎ ዩኒቨርሲቲ ገብቶ ግራጁዌት አድርጎ እስኪያገባና ቤት እስኪመሰረት የሚያገኘውን ጉድ ልንገራችሁ። የትኛውም ሀገር ዜጋ በምድር ላይ የሚኖር የትኛውም ሀገር ዜጋ በሀገሬ ይሁን ብሎ የሚመኘው ነው። የትም በተለይ ባደጉት ሀገራት በአውሮፓ በአሜሪካ ምናምን ያሉ የሚመኙት አይነት ነገር ነው። እንግዲህ ቆይ ከተማውን እያሳየው ልጁ ምን እንደሚያገኝ ልንገራችሁ። ያው ከተማውን ይዩት፣ እጅግ በጣም ነው የሚያምረው። ሉክ አንድ የብሩናይ ዜጋ የሆነች ሴት ስታረግዝ ከእርግዝናዋ ጀምሮ ነፃ ሕክምና ነፃ ትሪትመንት ነው የምታገኘው። ነፃ ልጅ ከተወለደ በኋላ ወደ ትምህርት ቤት ይገባል። ትምህርት ቤት ሲገባ በነፃ ነው ሕክምናው፣ ኑሮውን በጠቅላላ ፎር ፍሪ ነው። ምንም እስከ 18 ዓመቱ ምንም ነገር ሳይከፍል ትምህርት ቤቶች ምንም አይነት ክፍያ አይቀበሉም። ይሄ ፕራይቬት ስኩል ምናምን የሚባል ነገር የለም። በቃ ሁሉም የሚማሩት አንድ ቦታ ነው። በጣም ስኩል ባስ፣ ምግብ ምናምን ሁሉን ጨምሮ ነው። ሁሉንም ነገር መንግስት ፕሮቫይድ ያደርጋል። ተማሪው ደግሞ ተምሮ በጣም የሚያስቀው ፓርት እዚህ ጋር ተምሮ ሃይ ስኩል ደረሰ አይደለ? ሃይ ስኩልን ጨርሶ ከዛ ልክ ዩኒቨርሲቲ ስትገቡ ደሞዝተኛ ተማሪ ነው የምትሆኑት ማለት ነው። ደሞዝተኛ ተማሪ ስንል ምንድነው ስንል የብሩናይ መንግስት ልክ ዩኒቨርሲቲ ስትገቡ ለትምህርታችሁ የሚሆን ማንኛውንም መሳሪያ ይገዛላችኋል። ዩኒቨርሲቲ የሚያስፈልገውን ክፍያ ኤቭሪቲንግ ሁሉን ነገር ይፈጽምላችኋል፣ ሁሉን ነገር ያደርግላችኋል። ከዛ ውጪ ግን የኪስ ገንዘብ ወይም ፖኬት መኒ በማለት ይሰጧችኋል። ይሄ እንግዲህ አስቡት፣ በሌላ ሀገር ፖኬት መኒ ይሉና የሆነ ነገር ለትምህርታችሁ እንደዚህ የምታሟሉበት ነው ምናምን ይላሉ። እዚህ ግን እንደዛ አይደለም። ሁሉ ነገር ተሟልቶላቸው $300 በየወሩ ለዩኒቨርሲቲ ተማሪዎች ፖኬት መኒ በቃ ስትሄዱ ሻይ የምትጠጡበት ስትወጡ እያለ ዩኒቨርሲቲው ግዴታ ይሰጣቸዋል ማለት ነው። እንግዲህ $300 የብሩናይ ዶላር ማለት ወደ ዩኤስ ዶላር ስትመልሱት $230 ወይም $240 ገደማ ማለት ነው በየወሩ የሚሰጣቸው። ያ ማለት ወደ ኢትዮጵያ ከመለሳችሁት እንግዲህ ወደ 30,000-40,000 ብር ገደማ እንደዛ ማለት ነው። ያ 30 ምናምን ሺህ 40,000 ብር ገደማ በየወሩ ይሰጣቸዋል ማለት ነው ዩኒቨርሲቲው። በኋላም ሲቀበሉ ምንም አይነት የሚከፍሉት ክፍያ የለም። ዲግሪያቸውን ሲቀበሉ ምንም አይነት ወጪ አያወጡም። ከዛ በኋላ ዩኒቨርሲቲ ደግሞ በዚህ ሁኔታ ተማሩ ካልን ኔክስት ላይፍ ደግሞ ማግባት ነው አይደል? ልክ አንድ የብሩናይ ዜጋ ሲያገባ መንግስት ወጪውን ችሎ ይደግስለታል። ከዛስ ቤት እንዲሰራ መሬት በነፃ ይሰጠዋል። መሬት ከመንግስት ተለክቶ በነፃ ነው የሚሰጥ እንጂ መሬት አይሸጥም መንግስት። ስለዚህ ተለክቶ በነፃ መሬት ይሰጠዋል። ያን እዛ መሬት ላይ የሚፈልገውን አይነት ቤት ይገነባል። ማለትም እሱ የሚፈልገው አይነት ዲዛይን ከሆነ መክፈል አለበት። ስለዚህ መንግስት ወዲያው አምጣ አይባልም። የሚፈልገውን አይነት ዲዛይን ቤት ይገነባለትና ለ30 ዓመት ያለምንም ኢንተረስት ያንን ብር ቀስ እያለ ይከፍላል ለመንግስት ማለት ነው። በመሃል ባንክራፕሲ ካለ ምናምን በቃ ካልቻለ በመሃል ከከሰረ ምናምን ያንን አመልክቶ ከእዳው ነፃ መሆን ይችላል። ኦልሞስት ዲጂታላይዝ ስለሆነ ስለሚታወቅ ማለት ነው። ካጣ የጤና ጉዳይ ከገጠመው ምናምን ፍሪ ይሆንለታል። ከዛ ውጭ ግን በወር በ30 ዓመት ቀስ ብሎ ይከፍለዋል። ካልሆነና ደግሞ ምንም አቅም ከሌለውም ትዳር ሲመሰርት ምንም አቅም ከሌለው ደግሞ መደበኛ መንግስት ለዜጎቹ የሚሰጣቸው ቤቶች ስላሉ መደበኛ ቤት ፎር ፍሪ ይሰጠዋል ማለት ነው። እና አሁን እዚህ ሀገሬን አልወድም ቢል ይሄንን አሁን አይሰቀልም አደባባይ የዚህ ሀገር ዜጋ ሀገሬን አልወድም ካለ መሰቀል የለበትም። ታዲያ ነው በጣም እኮ የሚያምር አይ በጣም ሰላምተኛ ናቸው፣ በጣም ሰላም ይላሉ ምናምን። ግን ጀስት ስትቀርጹ ደግሞ አይወዱም አንዳንዶቹ ናቸው። እና እኔ በጣም ነው የወደድኩት ይሄን ሀገር። የሆነ በቃ እንትን አይነት ነገር ነው። ሁሉም ኮርነር ሀገሩ ስለሚያምር የሆነ ወክ አርጋችሁ አጠግቡትም። የምታዩት ኤቭሪዌር ግሪን ነው። በጣም ነው የሚያምረው። ሉክ የሚገርም ነው። በልጅነት በነፃ ሕክምና አግኝቶ እስከ ኮሌጅ እስከ ዩኒቨርሲቲ ድረስ በነፃ ተምሮ ከእንደገና በየወሩ በዶላር ተከፍሎ ዩኒቨርሲቲ ላይ የሚያስፈልጉን ሙሉ ወጪዎች መንግስት ችሎ ከእንደገና ያ ሰው ላግባ ሲል በነፃ መንግስት ድሮት ሙሉ ወጪውን ችሎ ከእንደገና ቤት በሚፈልገው እሱ በመረጠው ዲዛይን ነው እንግዲህ እሱ ሄዶ በሚፈልገው የቤት ዲዛይን ሰርቶ ይመጣል። ያንን ያቀርባል። መንግስት በዛ ዲዛይን መሰረት ቤቱን ይሰራለታል፣ ያስረክበዋል። በዛ ላይ ይሄ ብቻ አይደለም፣ እንትኑ ወለድ የለውም፣ ኢንተረስት የለውም፣ ነፃ ነው ማለት ለ30 ዓመት ብቻ በየወሩ የሚከፍለው ብር ይኖራል። እንደዛም ሆኖ መክፈል ካልቻለ እንኳን መክፈል አለመቻሉን ተናግሮ ያቀርባል። ከዕዳ ነፃ ሆኖ ቤቱን ያስረክባል። በተጨማሪ ደግሞ ከፈለገ ምንድነው የሚለው ይሄ ካልሆነ የቀበሌ ቤት ልክ እንደኛ እንደ ኢትዮጵያን የቀበሌ ቤት ተብሎ ነፃ ቤት ይሰጠዋል ማለት ነው። ምን ይባላል? የሚገርም ነው። በረከቱ ይደርብን ነው የሚባለው መቼ። አሁን አንድ እህታችን ልትደውል ነው። ካናዳ በነፃ እንልካለን የሚል ሰው ጋር ትደውላለች። በጣም ችግረኛ እንደሆነች የገንዘብ ችግር እንዳለባት ትነግረዋለች። በህይወቷ ራሱ ብዙ ፈተናዎች እንዳሉባትና እንዲህ ያለችው እንደዚህ የሚያሳዝን ችግር እየነገረችው ስቲል አጭበርብሮ ገንዘቧን ይወስዳል ወይስ ይራራላታል የሚለውን እስኪ አብረን እንይ። ሄሎ
ሰላም ካናዳ ለመሄድ ፈልጌ ነው አባቴ የደወልኩት። የት አካባቢ ነው ያለሽ? እኔ ወደ ወላይታ ነኝ ያለው። ፓስፖርት አለሽ? ፓስፖርት እንኳን የለም አላወጣውም። የትምህርት ደረጃሽ ምን ያክል? እሱም አለ ችግር አለ። ጉርድ ፎቶ፣ መታወቂያና የትምህርት ማስረጃሽን ቴሌግራም ላይ ልከልሽ ደውዪ። ሁሉም አለ ግን አይ እኔ በጣም ተቸግሬ ነው አባቴ። የተወሰነ ያስፈልግሻል። የተወሰነ ፔመንት ከ45,000 ብር ባለው እዚህ ኢትዮጵያ ውስጥ ያስፈልግሻል። ካናዳ ከሄድሽ በኋላ ግን ያው ቀላል ነው የሚሆነው ያለው ነገር በአንዴ ስለሆነ የሚያልቀው በአንድ ወር ከ15 ቀን። ኦኬ ወይኔ አባቴ በእናትህ እኔ አባቴ እናቴ ሞቶ አንድ ልጅ አለች እሷ እያሳደግኩ በጣም እኔ ተቸግሬ ነው ራሱ ልጅቷ ማለት ትምህርት ቤት አስገብቼ አሁን ምንም 10 ሳንቲም ብር እጄ ላይ የለም። ግን እንደ አቅሙ ያለው እከፍላለሁ ስንት እንደሆነ በትክክል ነገር እንደዚህ ደግሞ ከፍዬም ቢሆን ከሰው በድሬ ቢሆንም እከፍላለሁ። ግን እስቲ አስቡና በትክክል ኤምባሲው ሳርቤት ካናዳ ኤምባሲ ነው። ምንም ያሳስብ ነገር አይኖርም። ህጋዊ ስለሆነ ውክልና የሚላክልሻል እና ብዙ ልጆችም አሁን ይገኛሉ። ምንም ያሳስብሽ ነገር የለም። እሺ አባቴ ችግር የለም። እኔ በጣም ችግር ነው እንትን ብዬ ነው ደግሞ ስንት ቀን ነው የሚፈጀው? ትክክለኛ ብሩ አንድ ወር ከ15 ቀን ወይም 45 ቀን። ኦኬ ብሩን ትክክለኛ ስንት ነው? በትክክለኛ ብር ደግሞ በምንድነው ማለት? እኔ በጣም እኔ አሁን እየነገርኩ አባቴ በእናት በእግዚአብሔር እስቲ ወይ ቀንሷ። እኔ በጣም ፈልጌ ነው እንደው እስከ ወር ውክልና ብለን ጽፍልሽ እንችላለንና ፋይሎች ላኪልኝና እርግጠኛ ነህ? እሺ እርግጠኛ ነህ ግን እንዳይጨባበሩ አንዳንድ ቦታ ላይ እንትኖች አሉ። ለዛ ነው እባክህ ችግር የለም ውክልና ልክልሻለሁ ብሩን እና ታዲያ ተባብሩ ወንድም እባክህ በጣም እኔ ተቸግሬ ነው። ችግር የለም ቴሌግራም ላይ ላኪልኝና ደውዪልኝ። የት ነው እሺ ብሩን የምከፍለው እኔ ያለውን? እሱ ፎርም ትማያለሽ፣ አሻራ ትሰጫለሽ፣ እሱን አሳውቅሻለን። ፕሮሰሱ እኮ እኛ በሂደት ልናስጀምርሻለን። ስለዚህ ፋይሎችሽን ላኪልን አልሽ አይደለ? እቀሽ ደውዪልኝ። አክቲቭ መሆን አለብሽ። ገብቷል ወንድሜ። አይ እኔ ከሰው ቢሆንም አስተካክዬ እሄዳለሁ ብዬ ነው። የት እንደሆነ ንገርና ይሄ ነው ብለህ አንተ ብሩን ንገርና ያለው ቦታው የት ነው? አድራሻችን ሳርቤት ካናዳ ኤምባሲ ነው። እሺ አዳራ እናንተም ግን ተባበሩ። ደግሞ እኔ ከሰው ወስጄ እመጣለሁ። ግን የት ነው የምመጣው? እኔ አሁን መቼ ልምጣና ወይ የት ነው? አሁን ፎርም ትሞያለሽ፣ አሻራ ትሰጫለሽ፣ ሙያቸው ሰነዶች አሉ። ቴምፖራሪ አይዲ ይመጣልሻል። እሱን አስተካክለን ለሜዲካል ቀን አለ ኤምባሲው ራሱ ቀጥሮ ቀን ይሰጥሻል የምትመጭበትን። አሁን እናንተ ጋር ልምጣ ወይስ እሱን እንትን አድርጌ ነው የሚሄደው? አሁን ቴሌግራም ላይ ላኪልኝ። እኔ እናቴ ይሰማሻል? እየሰማሁን አባቴ። እኔ በጣም ተቸግሬ ነው። በጣም አመሰግናለሁ። እሺ አባቴ እግዚአብሔር ይስጥልኝ። እሺ እሺ አባቴ እሺ። የትኛውንም አይነት ፕሮሰስ ከማረጋችሁ በፊት የትኛውንም የጉዞ ሂደት ከመጀመራችሁ በፊት ትክክለኛ መሆኑን ኤጀንሲው ለማጣራት ብዙ ርቀት መሄድ አለባችሁ። ሲጀመር የካናዳ ኤምባሲ ውስጥ ወይም የካናዳ ቆንስላ ጽሕፈት ቤት ውስጥ የቪዛ ፕሮሰስ ለግለሰቦች እንደሚደረግ እኔ አይቼም ሰምቼም አላቅም። ስለዚህ በተቻለ መጠን ቲክቶክ ላይ አይታችሁ ካናዳ ልሄድ ነው ብላችሁ የቪዛ ፕሮሰስ እንዳትጀምሩ። የሚልኩላችሁ ዶክመንት ራሱ ፌክ መሆኑን ለጄሚናይ ብትሰጡትና ይሄ ዶክመንት ፌክ ነው ወይስ እውነተኛ ነው ብትሉት ጄሚናይ ይሄ ፌክ ነው እንዳትሸወድ ብሎ ይነግራችኋልና የምናሰለጥነው የኤአይ አጠቃቀም በተለይ ማጭበርበሮችን በስልክ ይሄ ብር ላኩ፣ እንደዚህ አድርጉ፣ በዚህ ቁጥር እናግኛችሁ እያሉ ብዙ ሰዎች ሊሞክሯችሁ ይችላሉ። ግን ኤአይውን በአግባቡ እንዴት መጠቀም እንዳለባችሁ ካወቃችሁ ራሳችሁን ማዳን ትችላላችሁ። ለማንኛውም የካቲት 21 ኦንላይን ትምህርቱ ይጀመራል። በአካል ደግሞ ከኔ ጋር የምንገናኘው መጋቢት 21 ነው። ግን የመጋቢት 21 ክላስ እየሞላ ነው። ያሉትን ጥቂት ወንበሮች ደውላችሁ ብትይዙ በጣም ደስ ይለኛል። በአካል እንገናኛለን። ስልጠናውን መመዝገብ ከፈለጋችሁ እዚህ ቲክቶክ ባዮ ላይ ሊንክ አለ። ስለዚህ ሊንኩን ክሊክ አድርጋችሁት ቴሌግራም ላይ በደንብ ከኛ መረዳት ትችላላችሁ። ስልጠናው ስለምን እንደሆነ እንዳትጭበረበሩ። ትክክለኛው የኔ ፔጅ በዩቲዩብ 3 ሚሊዮን በቲክቶክ 2.7 ሚሊዮን በላይ ያለው ፔጅ ነውና ይሄን አደራላለሁ። ሌላ ደግሞ ሰሞኑን እስቲ ቪዲዮ ሰርቼ መጣና አስጠንቅቃችኋለሁ። ቻው። ብዙ ሰዎች እንግዲህ በእንደዚህ አይነት ሁኔታ እየተታለሉ ነው። ከዚህ በፊት አንድ ቪዲዮ እሸቱ ሰርቶ ነበረ ቲክቶክ ላይ ወደ ካናዳ እንዴት ነው መሄድ የሚቻለው የሚል እና ምን ያህል ወጪ ያስወጣል ለአንድ ቪዛ ፕሮሰስ የሚል ቪዲዮ ሰርቶ ነበር እሸቱ እና ያንን ቪዲዮ ቆራርጠው ቲክቶክ ላይ ለቀውት እንደ ቢዝነስ ካናዳ እንልካለን፣ ሌላ ሀገር እንልካለን እያሉ የእሸቱን ቪዲዮ ያስገብተው ሰርተው ነበር እና ብዙዎች ደግሞ ያንን ቪዲዮ በማየት ትክክለኛ ነው እሸቱ ስላለበት ቪዲዮ ላይ ትክክለኛ ነው ብለው ብራቸውን እየተበሉ ነው የቆዩት
እና እንደዚህ አይነት ነገር ሁልጊዜም ከማድረጋችን በፊት በደንብ ማየት ማጥናት በየአቅጣጫው ሰዎችን መጠየቅ ያስፈልጋል እንጂ አንድ ዝነኛ ሰው ወይም ታዋቂ ሰው መጥቶ እንዲህ ስላለ ያ ነገር ትክክለኛ ነው ወይም ደግሞ እውነተኛ ነው ብሎ ማለት ያስቸግራል። ስለዚህ ቅድሚያ ማጣራት ያስፈልጋል ነው። ወደ ቀጣይ ቪዲዮ ነው ወሰዳችሁ እስቲ። የቲቪ ፕሮግራም አቅራቢና የሶሻል ሚዲያ ተጽዕኖ ፈጣሪዋ ዳናይት መክብብን ጨምሮ በ5 ተከሳሾች ከፍተኛ ገንዘብ ተጭበርብረናል ያሉ ሰዎች ክስ በፍርድ ቤት መታየት ጀመረ። ኤቢኤል ኮንሰልታንሲ ኃላፊነቱ የተወሰነ የግል ማህበር ቤተልሔም ታደሰ፣ ገሊላ በለጠ፣ አቤል ተስፋዬና ዳናይት መክብብ የተከሰሱበትን ክስ ጉዳይ እየተመለከተ ያለው የፌዴራል የመጀመሪያ ደረጃ ፍርድ ቤት ቦሌ ምድብ ችሎት ነው። ከሳሾች ለፍርድ ቤት ባስገቡት የክስ ዝርዝር እንደገለጹት ተከሳሾች ወደ ውጭ ሀገር እንልካቸዋለን በማለት ከእያንዳንዳችን 437 ሺህ ብር የተቀበሉን ቢሆንም ወደ ውጭ ሀገር ሳይልኩን ቀርተዋል ሲሉ ገልጸዋል። አያይዘውም የወሰዱብንን ብር እንዲመልሱልን በተለያዩ ጊዜያት የቃልና የጽሑፍ ማስጠንቀቂያ ብንሰጣቸውና ጉዳዩ በጋራ መግባባት ለመፍታት ጥረት ብናደርግም ተከሳሾች ብሩን ለመመለስ ሆነ ለማስመለስ እንቢተኛ ሆነዋል ሲሉ የግል ተበዳዮች በክስ ዝርዝራቸው ላይ አብራርተዋል። ሲቀጥሉ እኛ ከሳሾች ወደዚህ ጉዳይ በሙሉ መተማመን የገባ ነው 5ኛ ተከሳሽ የሆነችው ዳናይት መክብብ ለድርጅቱ የሰራችውን ማስታወቂያ በማመን ነው ሲሉ ዘርዝረዋል። በማከልም ስለ ማስታወቂያ የወጣው አዋጅ ላይ በግልጽ ተደንግጎ እንደሚገኘው ተገቢ ያልሆነና እውነተኛነት የሌለው ማስታወቂያ የተከለከለ ነው። ማስታወቂያ አስነጋሪ ወይም ወኪሉ ከተጣለባቸው ግዴታዎች ውስጥ ትክክለኛነትን ማረጋገጥ ይገኝበታል። ይህንንም መጣስ የአንድነትና የነጠላ ተጠያቂነት እንደሚያስከትል በአዋጁ በጥብቅ ተደንግጎ ይገኛል ሲሉ በክሳቸው ላይ አስፍረዋል። 13 ሰዎች በጋራ ሆኖ ያቀረቡትን ክስ የፌዴራል የመጀመሪያ ደረጃ ፍርድ ቤት ቦሌ ምድብ 4ኛ ፍትሐ ብሔር ችሎት እየተመለከተው የሚገኝ ሲሆን የቀረበለትን ክስ መርምሮ ውሳኔ ለመስጠት ተለዋጭ ቀጠሮ እንደሰጠ ሰምተናል። እንግዲህ አሁን አንዱን ሳንጨርስ ሌላ ነገር ደግሞ እየታየ ነው እንዳያችሁትና አሁን የምመለው ምንድነው አንድ ዝነኛ ሰው ወይም ታዋቂ ሰው ማስታወቂያ ስለሰራ ብቻ ያንን ተከትሎ ተንደርድሮ ሄዶ መክፈል ብቻ ልክ አይደለም። ነገሩን ማጣራት በሚገባ ሰከን ብሎ ማየት ይፈልጋል እና በዛ መንገድ መሄዱ መልካም ነው። ሁለተኛው ደግሞ አርቲስቶች ወይም ደግሞ ታዋቂ ሰዎች እንደዚህ አይነት የማስታወቂያ ስራ ሲመጣላችሁ ይሄ ነገር እውነት ነው ወይ? በእውነት ማስታወቂያውን ብንሰራው ሰውን የሚጠቅም ነው ወይ? ሰውን አይጎዳም ወይ? ታማኝነቱስ እንዴት ነው ብሎ ማየት ያስፈልጋል። ይሄ ነገር ካልሆነ ተጠያቂነትን ስለሚያመጣ ስለዚህ ሁላችሁም መጠንቀቅ ይገባችኋል። ፐርሰናል ጸብ ሳይሆን በእና በንቃተ ህሊና መሃል ያለው ስፖርታዊ ጨዋነት ያለበት ፍልሚያ እንደሚሆን ቃል እንገባላችኋለን። እንግዲህ መላው ኢትዮጵያውያን ሰሞኑን ሲያነጋግር በሶሻል ሚዲያ ላይ ስናጨናንቀው የነበሩት ወጣቶች ተሰብስበን የስፖርት ባለሙያዎችም ሁላችንም አንድ ክፍል ሆነን ችግሮቻችንን ከጀርባችን በማድረግ አሁን ወደፊት ያለውን የስፖርትና የሚክስ ማርሻል አርት ስፖርት እንዴት ማሳደግ እንደምንችል ተወያይተን ለሁላችሁም አሪፍ የሆነ ዝግጅት ለማዘጋጀት እየሰራን ነው። እኛም የምናቀርብላችሁ ዝግጅት ፐርሰናል ጸብ ሳይሆን በእና በንቃተ ህሊና መሃል ያለው ስፖርታዊ ጨዋነት ያለበት ፍልሚያ እንደሚሆን ቃል እንገባላችኋለን። ሁላችሁም ተባበሩ። እናመሰግናለን። ዛሬ በጣም ደስ የሚልና ታላቅ ቀን ነው። በኢትዮጵያ ደረጃ የነበረውን የሚዲያ ወይም የቲክቶክ ረብሻ ለማስቆም ክቡር አቶ በላይ ኮሚሽነር በሄዱበት ርቀት ሁሉም ተስማምቶ በአንድ ላይ ውድድሮች እንዲዘጋጁና ስፖርቱ በዚህ ደረጃ ትልቅ መሆኑን ለማሳየት የተሄደበት ርቀት በጣም ደስ ብሎናል። እኛ ደግሞ እንደ ኪክ ቦክሲንግ ፌዴሬሽን አሶሲዬሽን ዛሬ በጣም ብዙ ክርክርና ውይይት በማድረግ ጌጅ ወይም ስፒድ ቦክስ ውድድሩን በበላይነት እንዲያደርግ እኛ ጋር አብሮ የሚሰራበትን እድል ሰጥተነዋል። እንግዲህ እንደሰማችሁት ነው። በቀጣይ ኤፕሪል ላይ ውድድሩ እንደሚደረግና በስፖርታዊ ጨዋነት እንደሚደረግ ተናግረዋል። አሪፍ ነው። በዚሁ ቀጥል ነው የሚባለው። ለዛሬ የነበሩ ቪዲዮዎች እነዚህን ይመስላሉ። በቀጣይ የተመረጡና እናንተን ዘና ፈታ እንዲሁም ያስተምራሉ ያልኳቸውን ቪዲዮዎች ይዤላችሁ ቀርባለሁ። እስከዛው ድረስ ሰላም ሁኑልኝ። ባይ ቻው።